እንደምን ነህ እግዜር? እንደምን ነህ እግዜር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህሳ ምን ነው? እኛማ ለእልፍ አእላፍ አለቃ ማመልከቻ እንጽፈን ለወፈ ሰማይ ሕዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አታካራ ሕግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣትህ ተስፋ እየኮሰመነ መቅረትህ ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻለው እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉኝ እልልታን የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ፣ እግዚኦ በል ሲሉኝ እምባዬን የማፈስ፣ ሃሌሉያ ሲሉኝ በሳቅ ልቤ የሚፈርስ ምናምኒት ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ሕፃት ቀረ እንዴ? የሰናፈጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ፣ ዛሬም በድንኳን ነው። እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያ ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳ ላሰን። ንገርልንና ብትሩን ያውሰን። እናለህ እግዜር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን